እጄን ይዘው ቤታቸው ወሰዱኝ። እኔ አንተ እያለ ነው እንዴ የምቸገረው? እኔ ኢንጂነር ልጅ እያለኝ ማን ነበረ ስምህ? ማን ያለው ነው ምን ያለው? ምን አለ? የፈለገውን ያስቃል። ይኸውልህ ይሄ ነው ማሞቂያው። በህይወቴ እንደዚህ አይነት ማሞቂያ አይቻላል። በጣም ትልቅ ነው። በዚህ ላይ ሽቦ ትብትብ ያለ ነጭ ሽቦ፣ ቀይ ሽቦ፣ ጥቁር ሽቦ፣ ነጭ ሽቦ፣ ቀይ ሽቦ። እንደውም ሽቦ ሳይሆን አሜሪካንን ያስታወሰኝ። ነጩ በጥቁሩ ላይ፣ ጥቁሩ ከነጩ በታች፣ ቀዩ ጥቁሩን ጣልፎት። ይኸውልህ ምን መሰለህ ችግሩ? ማሞቂያውን ስለኩሰው የአምፖሉ ኃይል ይቀንሳል። አልተማርነውም ግን አላውቅም ማለት አልችልም። ምክንያቱም አላውቅም ብል እኔም ቤተሰቦቼም ሀገሬም ነው የምንሰደበው። ስለዚህ ያለኝ አማራጭ ጥያቄያቸውን እንደተማረ ሰው ወስጄ ወደ ፖለቲካ መቀየር ነው። አያገባኝም። የአምፖሉ ኃይል ይቀንሳል ነው ያሉኝ ጋሼ። አዎ የአምፖሉ ምንድን ነው? አይ ምንም፣ ያው ከምርጫው በኋላ የሚጠበቅ ነው። እኛም ሰፈር እንደዚህ ነው። ተው እንጂ እናንተም ጋር ኃይል የለውም? አይ ኃይልማ አለው፣ እኩል አያበራም። የተማርኩ ሰው ነኝ፣ ያምኑኛል። አያገባኝም። ኧረ ወደዛ አውርደህ ትጥልልኛለህ። በቃ በቀጣዩ ምርጫ እኔ ምን ዕዳ አለብኝ? አይ በጋራ እንደሰቀለው በጋራ ብናወርደው አይሻልም? በዓለም የትምህርት ታሪክ ስርዓት ውስጥ የምትፈራውን የምትማረው ኢትዮጵያ ውስጥ ብቻ ይመስለኛል። የሰው ዓይን እየፈራ የማህበረሰብ ሳይንስ ትማራለህ። መቼም ቢሆን ቢሮ ዝግ ነው፣ ሰው ማየት አትፈልግም። እስራት እየፈራ ጋዜጠኝነት ትማራለህ። መቼም እውነት አትጽፍም። እሺ እንበል ማለት ሀገሪቱ የተማረ ሰው ስለሌላት የምትፈራውን መማር ምናልባት ልክ ሊሆን ይችላል። የምትፈራውን መኖር ግን ልክ አይደለም። ጨለማ እየፈራ ዘበኛ መሆን ልክ አይደለም። ሌሊቱን ሙሉ ማን ነው ስትል ይነጋባል። ማን ነው? ማን ነው? ሚያው ማን ነው? ሚያው አልኩህ እኮ ብራዘር። እሺ ኩኩሉ ሽፍት ቀይር። መርፌ እየፈራሽ ነርስ መሆን ልክ አይደለም እህት አለም። ፈሪ ነርሶች ገጥሟቸው ያውቁ? ፈሪ ነርሶች መርፌ ሊወጉ ብለው ከመቀመጫ እኩል የሚንቀጠቀጡ ተረፍ አላየሁትም። አንዳንድ ፈሪ ነርሶች መርፌ አያያዛቸውን ካየው ሊያክሙ ሳይሆን ሊነቅሱ ነው ይመስለው። እንደዚህ አይነት ፈሪ ነርሶች ከገጠሙክ ከመርፌ ክፍሉ ከመውጣት በፊት መቀመጫን ሙሉ ለሙሉ አይተመረከብ ይኖርባል። አይታወቅም። ምክንያቱም በኢትዮጵያ የመጀመሪያ ሰው ልትሆን ትችላለህ። ቂጡን ጉራማይ ላይ ተነቀሰ። በእርግጥ በጣም ደፋር ነርሶችም አሉ። ይሄ የሚካድ አይደለም። መታመም ቢያሳዝናቸው ግን መርፌ ከሆነ ተያዘዘልህ መርፌውን ወግተውክ መገላገል የሚፈልጉ እንደዚህ አይነት ደፋር ነርሶች ገና የመርፌ ክፍሉን በር ከፍተህ ስትገባ በጉጉት ነው የሚጠብቁ። ሰላም ዋልሽ ሴት መርፌ ነው? አዎ ቶሎ በል ሱሪና ወደ ፊትና ወደ ግድግዳ ቶሎ በል። ኧረ ቆይ ተረጋጊ። ሱሪ ነው ቶሎ በል። ጊዜ የለኝም። ቶሎ አዙረው። ኧረ ቆይ ሱሪን እንኳን እስክታወልቅ አይታገሱ። ቀበቶውን ይዘው ያዞረዋል። ቶሎ በል አልኩህ እኮ። ኧረ ቆይ ተረጋጊ። ቶሎ በል። ኧረ በእናትሽ ተይ እንደ
ይታገሏል። ቶሎ ኧረ በእናትሽ ቶሎ ኧረ በእናትሽ ተይ እንደ ቶሎ በል አልኩህ እኮ። ምናልባት አንተ የተወጋው የቶንሲል መርፌ ሊሆን ይችላል። ሰማይ ምድሩ እየዞረብህ ልታዝናና ትሞክራለች። አይዞ አይዞ እሺ እጄ መድኃኒት ነው። አይዞ አይዞ አይዞ። አሁን ደግሞ በዚህኛው በኩል ዙርልኝ እንዴ! ኧረ ሁለት አዎ ሐኪሙ በሁለት አፋ ይወጋን ያለው። አንዴ ዞርልኝ ጊዜ ስለሌለኝ ነው። ኧረ ቆይ ተረጋጊ። ቶሎ ዙርልኝ አልኩህ እኮ። ኧረ ቆይ ዙርልኝ አልኩህ እኮ። ኧረ በእናትሽ ተይ። አዞርም ዙርልኝ አልኩህ እኮ። ያኔ ስትብረከረክ ልታጽናና ትሞክራለች። አይዞ እሺ አይዞ። እጄ ምንድነው? እጄ ምንድነው? ጎበዝ በሽተኛ። በእርግጥ የተረጋጉ ነርሶችም አሉ። ያው ስራቸውን በአግባቡ የሚሰሩ ሚካኤል አይደለም። በዚህ እንደዚህ አይነት ደፋር ነርሶች ሲገጥሙ በጣም የሚያናደው ነገር የሚከብደው ነገር ከመርፌ ክፍሉ ስትወጣ ከጤና ጣቢያ ሳይሆን ከፖሊስ ጣቢያ ወጣ ነው መስሎ መራመር ነው የሚያቅት። ታክሲ አዲ ያዝልኝ። ነግሪ ብራዘር ባትሪ ላይ መቻ። ኧረ እባክህ ወይ አንተ ተቀመጥ። ሌልቁም ጤና ጣቢያና ፖሊስ ጣቢያ በጣም ይመሳሰላሉ። ጎበዝ መርማሪ ለማግኘት ብዙ ትመላለሳለህ። በእርግጥ እንዳልኳችሁ የተረጋጉ ነርሶችም አሉ። የተረጋጋ ነገር እንወዳለንና ሁላችንም። አሁን ለምሳሌ እኔን ብዙ ሰዎች የተረጋጋ ሰው አድርገው ነው የሚስሉኝ። ከዛ እኔ መልሼ እነግራቸዋለሁ ስዕል እንደማይችሉ። የተረጋጋው ሰው መስላቸው በአንድ ምክንያት ነው፣ በፀጉሬ። ራሰ በራስ ስትሆን አስቸጋሪው ነገር ሰዎች ቀዝቀዝ ያልክ ሰው ነው የምትመስላቸው። እኔ ደግሞ ገና እስከማውቀው ድረስ ገና እያፈላው ነው። አፍላ ነኝ። ፀጉር በጣም ተፈላጊ በሆነበት ዘመን መላጣ መሆን በጣም አስቸጋሪ ነው። የእውነቴን ነው። ወንዶች ፀጉራችሁን ተንከባከቡት። እሺ ተንከባከበው ብራዘር፣ ያንቺ አሪፍ ነው። እንደው ተንከባከበው አሪፍ ነው። በጣም ብዙ ፀጉር ነው የማየው። ደስ ይላል። አንተ እንኳን ልጅህን ተንከባከበው። የእውነቴን ነው። ትውልድ ይዳን በእኔ ብቃ። ፀጉርና ሰላም ስታጣው ነው የምታውቀው።